ለልጆቻችሁ ውለታ ዋሉላቸው። ልጆቻችሁ እንግሊዘኛ ላይ ችግር ካለባቸው ማስተር እንግሊሽ ያዘጋጀነው ሰመር ካምፕ ፕሮግራም አለ። እዚህ ፕሮግራም ላይ ይዛችኋቸው ነው የእንግሊዘኛ ችግራቸው ሙሉ ለሙሉ ይቀረፋል። ኳሊቲ ፕሮሚስ ምን ይላል? ተምረው እንግሊዘኛቸው ላይ ምንም አይነት ለውጥ ካላመጡ ሙሉ ለሙሉ ገንዘብ ተመላሽ እናደርጋለን። ይህን ደግሞ በቃል ብቻ ሳይሆን በስነ ስርዓት ስትወጡ ውል እንሰጣችኋለን። ይህንን ውል ይዛችሁ ፍርድ ቤት አቁማችሁ ገንዘባችሁን የማስመለስ መብት እንሰጣችኋለን ማለት ነው። ይህንን የምናደርገው በራሳችን 100% ኮንፊደንስ ስለሆነ ነው። አምና ያስተማርናቸው ልጆች አስደንጋጭ የሆነ ለውጥ ነው ያመጡት በሁለት ወር ውስጥ። ዘንድሮ ደግሞ ከዛ በተሻለ መልኩ ነው ያዘጋጀነው። አምና ያስተማርንበት ትምህርት ቤት የተማሪ ቁጥራቸው እጥፍ ነው የጨመረው። እኛ ክረምት አስተምረን ከወጣን በኋላ ማለት ነው። ወላጆችም ተማሪዎችም ደስተኞች ከመሆናቸው የተነሳ አመቱን ሙሉ እዛ የምናስተምር መስሏቸው ነው መሰል። በት ኤኒዌይ የተማሪ ቁጥራቸው እጥፍ ነው የጨመረው። ዘንድሮ ደግሞ ከሰኞ እስከ አርብ በሳምንት 5 ቀን ከጠዋቱ 3 ሰዓት እስከ 9 ሰዓት ድረስ እዛው አስተምረን እዛው አስጠንተን። ብዙ ጊዜ ተማሪዎች ቤት አጥንታችሁ ነው ሲባሉ ይሰንፋሉ። ስለዚህ እዛው ይዘናቸው አስጠንተን እንዲይዙ አድርገን የምናስተምራቸው እኛ ጋር አብረው የሚውሉ ይሆናል ማለት ነው። በዋነኝነት እንግሊዘኛ ላይ ነው ትኩረት የምናደርገው። ኮንፊደንሳቸው እንዲጨምር የፐብሊክ ስፒኪንግ ስልጠና አለ፣ የኮምፒውተር ስልጠናም አለ። አመቱን ሙሉ ደግሞ እንግዲህ ትምህርት ላይ ስለሆነ የከረሙት ከትምህርት ወደ ትምህርት አሰልች እንዳይሆንባቸው የተለያዩ ስፖርቶች አሉ። የቅርጫት ኳስ፣ እግር ኳስ፣ ሞዴሊንግ፣ ቴኳንዶ፣ ዳንስ እና የአርት ፕሮግራሞችም አሉ ለልጆች ያዘጋጀናቸው። ስለዚህ እየተዝናኑ ኢንጆይ እያደረጉ እንግሊዘኛቸው ላይ የማያዳግም ለውጥ የሚያመጡበት ክረምት ነው የሚሆነው። ውለታ ዋሉላቸው። እኛ ጋር ይዛችኋቸው ነው። እስከ ሰኔ 20 ድረስ ለምትመዘገቡ ደግሞ የ20% ዲስካውንት አለን። ስለዚህ አሁኑ ደውሉ። 0954 41 54 54 ደውሉልን። ያለን አድራሻ ለቡ መብራት አካባቢ ከባምቢ ሱፐርማርኬት አጠገብ በፍኖተ ራዕይ አካዳሚ ግቢ ውስጥ አለን። ቤተል ላይ አለን። በቢኮሎስ ኑር አካዳሚ ግቢ ውስጥ አለም ባንክ አለን። እንዲሁም ሌሎች አንዳንድ ቦታዎች ይኖራሉ። በቅርቡ አሳውቃችኋለሁ። ሌላ ሐዋሳ ላይም አለን። ሌሎች አንዳንድ ቦታዎች አሉ። እስካሁን ውሳኔ ላይ አልደረስንም። ልክ እንደደረስን ማሳውቃችሁ ይሆናል። በዚህ አካባቢ ግን የምትገኙ ሰዎች እንዳያመልጣችሁ አሁኑኑ ተመዝገቡ። ልጆቻችሁን ይዛችኋቸው